እኛ ረመዳን ሲገባ አራት ጁምዓ አለ አራት ጁምዓ ሲኖር ደግሞ አራት የጁምዓ ሌሊቶች አሉ ሐሙስ ምሽት ጁምዓ ቀን ደግሞ ለየት ባለ መልኩ ይሄ ዒባዳ ተወዳጅነት ስላለው ከሌላ ቀናቶች ከጁምዓ መለያ ስለሆነ ዑለማዎች ሁሉ በጠቀሱት ከዑለማዎችም በፊት ራሳቸው ውዱ ነብይ አለይሂ ሰላቱ ወሰለም ጁምዓ ቀን ሲሆን ይሄንን ዒባዳ አብዙ ስላሉ ከዛ አንፃር ራሳችንም እናንተንም ቢያንስ ኢብኑ አልቀይም የጠቀሳቸው 40 የሚደርሱ አንድ ሰው የሚያገኛቸው ጥቅሞች አሉ ነብዩ አለይሂ ሰላቱ ወሰለም ላይ ሰላዋትን ሲያበዛ ዱንያም ላይ አኺራም ላይ የሚያገኘው ጥቅም ከቁርአን ከሐዲስ ተጨምቆ ሲወጣ እስከ 40 ይደርሳል በእነዚህ አራት ሌሊቶች 10 አድርገን ከፋፍለን እንተዋወሳለን ባልንበት አንዶም የጁምዓ ሌሊት የሆነ ሐጃ የአላህ ውሳኔ ሆነ ሳምንት የነበረው ሐሙስ ምሽት የጁምዓ ሌሊት ታላቅ የሆነ እንግዳ መጣ አብሮ ኢፍጣር ግድ ነው ተባለ ወንድማማችነት ስለሚቀድም ከዛ አንፃር ያም ጁምዓ አለፈ ቢሆንም በቀሩት የዛሬውን አግኝተናል ጥሩ መነየት ጥሩ ነው ለሳምንት ካለን የቀረውን እንጨምራለን ከሌለም ደግሞ ዛሬ ይኸው ቆይተን መሃላችሁ ላይ ታድመናል ለዛ ቢያንስ የተወሰኑትን 2 3 4 5 6 7 እስከ 10 መሄድ ከተቻለ እንደ ሰዓቱ እነዛን ጥቅሞች ለማውሳት ነው ምናልባት አላህ የወፈቀው ከናንተ ውስጥ የማንበብ ልምድ ያለው ቂራአት ላይ ያሳለፈ ሰው አረበኛ የሚረዳ ሰው ካለ ወላሂ ነገሩን እኔ ከመለው በላይ የበለጠ የሚረዳበት አቋራጭ መንገድ ብዙ መጽሐፎች ብዙ ኪታቦች አሉ በዚህ ዙሪያ ብቻ የተጻፉ እስካለንበት ዘመን ድረስ ያሉ ዑለማዎች ከመጽሐፍ አልተወገዱም ስለ ሶላት አለ ነብይ ብቻ ማለት ነው በቅርብ ጊዜ እንደ ሼክ አብዱል ሙህሲን አልዓባድ ታላቁ የመዲና ሙሐዲስ እኚህ ታላቅ ኢማም በሐያት አሉ ጽፈዋል ከሳቸውም በፊት ከጥንት ጀምሮ ዑለማዎች ከዒባዳው ትልቅነት ከመጡ መረጃዎች ብዛት ራሱን የቻለ አንድ ኪታብ ያዘጋጁለታል የትኛውም የአዝካር ኪታብ አትገቡም በአዝካር መካከል የዒባዳ ለብቻው الصلاه على النبي ተብሎ ቢወሳ እንጂ ምን አዝካር የዲናችን ማዕዘን የሆነው ሰላት ስግደት ማለት ነው የትኛውም ሰው ስለ ሰላት ሲማር አንዱ የሚማረው ተሸሁድ ላይ ቁጭ ብሎ እዛ ቦታ ላይ የመጨረሻው ተሸሁድ ከሆነ ሰላት አለ ነብይ ማውረድ ነው ያ ራሱ ሲያወሱት ሰላት ላይ መወሳቱም እንዳለ ሆኖ ብዙ ዑለማዎች ደግሞ የሰላትህ ማዕዘን ነው ከሚለው ነው የሚያስቀምጡት ያ ማለት ሰላት አለ ነብይ ሰላትህ ላይ ተውኮ ማለት ሰላትህ ከንቱ ነው ባጢን ነው ውድቅ ነው ማለት ነው የሰገድከው በአጠቃላይ ይሄን ያክል ደረጃ አለው ለየት ባለ መልኩ እኔ ስለ ዒባዳውም የተወሰኑትን ስናነብ አንድ ሁለት ኹጥባም ካደረገን በኋላ ነገሩ ትኩረት እንደሚሻ ከተለያዩ ወንድሞችም ትዝብትም ስለነበረ በመናይበት ሰዓት ሰፋ አድርጎ ነገሩን ለማየት በቅርበት ማግኘት ምንችለውን ዑለማዎች ጠይቀን ልከን እንደው የተሻለ መትሉት በቃ ስለዚህ ነገር ግንዛቤ ጥሩ ግንዛቤ የሚሰጠን ኪታብ በመለበት ሰዓት የኢብኑ አልቀይም ኪታብ ጅላኡል አፍሃም في فضل الصلاة والسلام على خير الأنام እኚህ ታላቅ ኢማም የጻፉት ኪታብ ያ ኪታብ ከሁሉም የተሻለ ነው ኪታቦች ብዙ ነው ብለው ለጊዜው በፒዲኤፍ ስልክ ላይ የሚነበብ ኪታብ ያንላኩ በስልክ ማንበብ አልፈለኩም ነበር አልহামዱሊላህ ሌላ ቦታ ያሉ ወንድሞችም ተጋግዘው ተባብረው ኪታቡን ባማረ ጥሩ በሆነ እትም ላይን በማያስቸግር መልኩ አላህ አገራው እጃችን ላይ ገብቶ አልহামዱሊላህ አንድ ዙር ጨርሰነው ማረካንበትም የበለጠ ግንዛቤያችን የተሻለ የበለጠ ለዚህ ዒባዳ ትኩረት እንድንሰጥ አላሁ ጀለ ወዐላ ለባሮቹ በዚህ ዒባዳ ብቻ የሚሰጣቸው ስንትና ስንት ከራማ አይተን ከዛ ጊዜ ጀምሮ ከነፍስያ ጋር በተለይ ለይለተል ጁምዓና ጁምዓ በሚሆንበት ሰዓት ላይ አልহামዱሊላህ ትግል ያደረግን ያው ሰውና ነፍስያ አለ የተወሰኑ መጠነኛ የሆነ ለውጥ አብረን ደግሞ እንድንለወጥ ከዛ አንፃር ነው አንደኛው የሚያገኘው ጥቅም አንድ ሰው ረሱል ላይ ሰለላሁ ዐለይሂ ወሰለም ሰላዋትን ሲያወርድ امتثال لأمر الله أخي الحبيب أخي المسلم أنت مسلم وندم وراجي هوي اللهم صل وسلم وبارك على محمد وإن بيتن يوم ملكو صلوات ستاورد إيا درك يا الله نقر يا عرشون بالبيت يا الله سبحانه وتعالى تزاز إيا فتسمكنو سوى الدوم تلاهم قداتشن إنيا كسو غاركو أين اللهم قداتشن يسوش دستا أين اللهم وأنه قباتشن علاماتشن قداتشن ኢማን የሚባለው ነገር ላይ እስካለን ድረስ የትኛውንም ነገር አላህ ይወደዋል አይወደውም ይሄ ነው ሙእሚን ምን ጊዜ የሚያስጨንቀው የሚወደው ከሆነ ደግሞ ነፍስያውን ታግሎ እዛ ነገር ላይ ራሱን አሸንፎ ያንን ነገር ሊተገብር
አላሁ ስብሓነሁ ወተዓላ ማይወደው የሚጠላው ነገር ደግሞ ከሆነ ከዛ ነገር ነመራቅ ነፍስያን ለመታገል ይሄ ነው ሰው ነው ፍጡር ነው ከአላህ ውዴታ በኋላ የመኽሉቅ ውዴታ ከተገኘ አልহামዱሊላህ ከአላህ ነው አልተገኘም የአላህን ውዴታ ያገኘ የመኽሉቅ ውዴታ ቢቀርበትም ምንም አልቀረበትም ነው አንደኛው አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት በሚያወርድበት ሰዓት የአላሁ ስብሓነሁ ወተዓላ ትእዛዝ እየፈጸመ ነው ሁለተኛው አንድ ሰው ነብዩ ዐለይሂ ሰላቱ ወሰላም ላይ ሰላዋት በሚያወርድበት ሰዓት ከአላህ ዘንድ 10 የሆነ ሰላዋት እሱ ላይ ይወርድበታል ከአላህ ዘንድ አንተ ፍጡር ነህ ሰላዋት ያወረድከው ከፍጥረታት ሁሉ የተሻሉት ነብዩ ዐለይሂ ሰላቱ ወሰላም ላይ ነው ለዛ ደግሞ ጀዛእ ሊሆነ የዓለማቱ ጌታ ኻሊቁ አላሁ ጀለ ወዐላ ከአርሹ በላይ አንተ ላይ እሱ 10 እጥፍ ሰላዋት ያወርዳል አላህ ደግሞ አንተ ላይ የሚያወርደው ሰላዋትና አንተ እሳቸው ላይ ያወረድከው ደግሞ የሚገናኝ እኮ አይደለም هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور كان بالمؤمنين رحيما كالله زند لانت صلوات مورد مالت أنت كاوردكو صلاة يتشالنا بلاج نو إلى العلماء ابن كثير قدم يتكسن آية زند إن الله وملائكته يصلون على النبي ميروبوتا المقصود من هذه الآية أن الله أخبر عباده كزي آية يتفلقوا الله لباروتشو ينقراتشون بمنزلة عبده ونبيه عنده في الملأ الأعلى نبي عليه الصلاة والسلام السوزن دي الله تشون بوتا وأنه يصلي عليه وأن الملائكة تصلي عليه الله جل وعلا صلوات اندم يورد ملائكة من اندم يوردو كذاب ولا دم الله اسكتلنا ثم أمر أهل العالم عن السفلي بالصلاة والتسليم عليه تاتشنيو مدر لا يالوتن الله يهنن عبادة ان يوردو الله عززا لمن كهولتهم عالم كتاتشنيوم كلاينيوم عالم يعني نبي عليه الصلاة والسلام لاي ይህ ነገር የሚገባቸው ስለሆነ በድምቀት እንዲወርድ ሲባል ማለት ነው وكذلك رفع 10 درجات ራሱን የቻለ አንድ ሐሰና ነውና አንዴ اللهم صل وسلم على محمد ويم صلى الله عليه وسلم او اللهم صل وسلم وبارك على عبدك ورسولك محمد በየትኛውም መልኩ አንድ ሰው ቢል الله جل وعلا 10 درجان كف ያደርግለታል ሶስተኛው 10 حسنات 10 حسنة يتصاف لها الخير سرات بلو عندي بتشا باوردكو صلوات وكذلك محو 10 سيئات 10 وانجل يتابس لها العندي نبي عليه الصلاة والسلام لا صلوات بمتاوردبت ساعات مالتنا الله أكبر إيه جنا جمر مقبي على يتوسو 3 4 5 ألك مالتنا الله جنا نبوزنا ليلام عند سويهن العبادة أطبقوا بميزب الساعات نبي عليه الصلاة والسلام لا صلوات بميورد بالساعات سببنا ومكنياتنا لنيل الغفران وانجلنا الله سبحانه وتعالى لمرلت وكذلك سبب يعني لكفاية العبد ما أهمه يونا يستنكه نقر يربشه نقر سلام ينسه نقر كالا الله جل وعلا كزا نقر لبكاه يهن العبادة ما بذاته واقع له وبي بن كعب ለነብዩ አለይሂ ሰላቱ ወሰለም የሌሊቱ 2/3ኛ ከሄደ በኋላ ሌሊት ላይ ተነስተው ጠንካራ መልእክት አስተላለፉ ሰዎች ተኝተው ነበር ያ አዩሃ الناس جاءت الرادفة تتبعها الرادفة جاء الموت بما فيه ተነሱ የተኛችሁ ሰዎች አሉ ቂያማ መጥቷል ተከታዩ መጥቷል እንዲህ ነው ሞት መጣ እስከነ ምናምኑ ሲሉ ኡበይ ተደናገጠና ነብዩ አለይሂ ሰላቱ ወሰለም ወይ አላቸው እኔ ከማደርገው ዱዓ የሆነ ያክሉን ለርሶ ባደርገስ አላቸው ያ ትንሽ እንደሆነ ነገሩት መጨረሻ ላይ አይሄም ትንሽ ነው በሚሉበት ሰዓት ላይ خلاص ዱዓይን በአጠቃላይ يعني እርሶ ላይ ሰላዋት ማለት ነው ያን ላድርግ በሚልበት ሰዓት قال اذا تكفى همك ويغفر ذنبك በአጠቃላይ ማ ዱዓ እኔ ላይ ሰላዋት ከሆነ አላሁ Subhanahu Wa Ta'ala ጭንቀትን ይበቃሃል ወንጀልህንም ደግሞ ይመራሃል اخوة الايمان إن الصلاة والسلام على رسول الله صلى الله عليه وسلم سبب لإجابة الدعاء إذا قدم ذلك العبد بين يدي الدعاء وختم به الدعاء عند سوى الله سماتسا كدعاء بفيت مكفة علي الساتشون أستوسوا صلوات كاوردا يدعاء مزقيا لي نبي عليه الصلاة والسلام لي صلوات مورد
መሃል ላይ የጠየቀው ነገር ተቀባይነት እንዲኖረው ትልቅ ሰበብ ነው። ለዛ ነው ዑመር ኢብኑ አልኸጣብ ኢማሙ ትርሚዚ ዘንድ ሰሒህ በሆነው ይናገር ነበር አዱዓ መውቁፉን በይነ ሰማኢ ወልአርድ ሐታ ቱሰሊ ዐላ ነቢይክ ማንኛውም ሰው የሚያደርገው ዱዓ በሰማይና በምድር መሃል ተንጠልጥሎ ይቀራል። ያ ዱዓ በሰላት ካልታጀበ ሰላት ዐለ ነቢይ ከሌለው ዋጋ የለውም። ፈዳላም ሐዲስ ላይ ነቢዩ ዐለይሂ ሰላቱ ወሰላም ይህ ሰው ቾኮላሉ ዱዓ ሲያደርግ ቾኩሏል አሉ። አንደኛችሁ ዱዓ ሲያደርግ ቅድሚያ አላህን ያልቅ አላህን ያወድስ፣ ከዛ በኋላ እኔ ላይ ሰላዋት ያውርድ፣ ከዛ በኋላ የሚፈልገውን ነገር ይጠይቅ። የዱዓ መዝጊያም ላይ እንደዛው ሰላዋትን ማውረድ፣ ዱዓ መሃል ላይ ራሱ ሰላዋትን ማውረድ። ይህ ደጋግ ከሆኑ ከአላህ ባሮች ከቀደምቶች ከሰለፎች ከሰሃቦች ጀምሮ ሐታ ቁኑታቸውም ላይ ሳይቀር ሁላ የሚሰሩት ከነሱ የተረጋገጠ የሆነ ዒባዳ ነው። እነዚህ ከፊል ከሰዓታችን አንፃር ራሳችንም እናንተን ለማስታወስ ነው። ቀጣይ አላህ ሱብሓነሁ ወተዓላ ካቆየን አንድ ሌሊት ነው የሚቀረው ለጁምዓ ሌሊት። እዛ ላይ ኢንሻአላህ አላህ ያገራውን ያክል ለመታወስ እንሞክራለን። አላህ ይባርክ ፊኩም። በሰማነው አላህ ሱብሓነሁ ወተዓላ የምንጠቀም ሰዎች አላህ ያድርገን። ትክክለኛ ሆነ የነቢዩን ዓለይሂ ሰላቱ ወሰላም መሐባ አላህ ቀልባችን ላይ ያስገባልን። ነገ ከሳቸውም ጀነት ላይ ቅርበትን ከሚያገኙ ሰዎች አላህ ያድርገን። ኻቲማችን አላህ ያሳምርልን። ጀዛኩሙላሁ ኸይረን ወሰለላሁ ወሰለም ወባረክ على نبينا محمد وعلى آله وصحبه وسلم تسليما كثيرا.